አቡዬ እንዴት ዋላችሁ? ደህና ነን። እንዴት ነሽ ሳራ? ክፉ ነገር እንዳይገጥምሽ እጸልይልሻለሁ ያልሽኝ ልጅ አመሰግናለሁ እናቴ፣ ፈጣሪ ይስጥልኝ። እሺ ውዴ። ደህና ነሽ እህቴ ሀቡዋ? ደህና ነኝማ፣ አንቺ ደህና ነሽ? ደህና ነኝ አልሐምዱሊላህ። አንድ እህታችን እዚህ ሪያድ ሙታ ነበር እና እና እኛ አስክሬንም አላገኘንም፣ መሞቷንም ያየ ሰው የለም። ታዲያ በምንድን ነው ሞታለች የምትሉት? በስልክ ደውላ ነው፣ ጓደኛ ነኝ ያለች ልጅ በስልክ ደውላ ነው ሞተች ያለቻት፣ ለእናቷ ማለት ነው፣ ለሟች እናት። ከዛ ለሟች እናት ደውላ በስልክ ልጃቸው ሞታለች አለቻቸው። እሺ ከዛ እነሱ ደግሞ እንዴት ሞተች እና አስከሬኗስ ምናምን ብለው ሲጠይቋት አስከሬኗ ተቀብሯል አሉ አለች ልጅቱ ማለት ነው። እኔም ስትሞት በህይወት። የት ሀገር ነው? ሪያድ። አንቺም ሳውዲ ነሽ? አዎ እኔ ሳውዲ ነኝ ያለሁት። ታዲያ ኤምባሲ ጂና የልጅቷን ስልክ ስትሻ ኤምባሲ ጠርቶ የት ስትሞት የት ስትቀበር እንዳየች ያፋጥጣታል። አዎ ልጅቷ በባህር ነው የመጣችው ማለት ነው። ህገወጥ ናት እና ወደ ብዙ አመት 20 ምናምን አመት ኖራለች። እና አቡዬ የመጨረሻውን ወረቀቷን ጨርሳ ሀገር ልትገባ የተወሰነ ቀናት ነበር የቀራት፣ ጠቅልላ ልትገባ ማለት ነው ሀገሯ። እና ከዛ ያንን አስባ ለቤተሰቦቿም ነግራቸው አሞኛልና ሆስፒታል ልሄድ ነው ትንሽ አሞኛል ብላ ነግራቻለች ለእናቷ። እና እናቲቱ ከዛ አሞኛል ብላት በሐሙስ ዕለት ይሁን ጁምዓ ቀን አሞኛል ብላ ነገረቻት። ከዛ በኋላ ድምጿ ጠፋ፣ ስልኳ የማይሰራው እኮ። ኢጃዛ ቤቷ የት ነው? አብረዋት የሚኖሩ ልጆች ይጠየቁ እንዴት የታሉ? አሁን ልጅቱ ልጅ አላትና ልጅቱን ልጠራትና ልታስረዳሽና ሪያድ ሰው ካለሽ የሚያጠያይቅልን ሰው እንድትተባበሪ ነው። ቢያንስ መሞት አይደል? እኔ ገሲም ነኝ ሀቡዬ። ኦኬ ሳውዲ ኤምባሲ ደውሎ ቀጥታ ሪያድ ኤምባሲ ደውሎ መንገር ነው ጉዳዩ። ይሄ እኮ ሲሪየስ ጉዳይ ነው። ህገወጥ ብትሆንም ችግር የለውም። ኦፍኮርስ ወረቀት አሰርታለች፣ ሀገር ቤት ልትሄዳለች። ስለዚህ ፓስፖርት አላት። የመውጫ ወረቀት የመውጫ ሲወጣ የሚሰራ ወረቀት አላ ሊሴፓሲ ነው የሚባለው። እሱ ይኸውልሽ ወረቀት አሰርታ ማለት ይቃማ ያሰራችን ያስመሰልሽው አንቺ ስታወሪ ሀገር ቤት ለመሄድ ፕሮሰስ ላይ ነበረች። እሱ ምንድነው ነጭ ወረቀት። ነጭ ወረቀት ማለት ሊሴፓሲ ይባላል። እሱን ደግሞ ኤምባሲ ነው የሚሰጠው። ስለዚህ የነጭ ወረቀቷ ኮፒ ከተገኘ በእሱ የማንነቷ መግለጫ ስለሆነ እሱም ለኤምባሲ ልኮ ኤምባሲ ስለዚች ሴት ሆስፒታልም ከሆነ ሆስፒታል እንዲጠይቅ ማድረግ ይቻላል። እኔ አሁን የምፈልገው መጀመሪያ ለቤተሰቦቿ ደውላ ሞታለች ያለችዋ ልጅ እንድጣሪያት ነው የምፈልገው። የወሬ ምናምን አልፈልግም። እሷም ትጠራለች፣ ልጅቷንም እጠራታለሁ። እሷን ብቻ ነው የምፈልገው። ማናት ልጅቷ? የሟች ልጅ ማለት ለሟች ልጅ። እሷ ኢትዮጵያ አይደል ያለችው? ለእናቷ ነው እኮ ተናገረች ያለችው። ለሟች እናት ነው ደውላ፣ ለሟች ልጅ እናት ነው ደውላ ሞተች ያለችው አይደለ? ለልጅ ባልደውላ ልጃቸው ሞታል። ደዋይዋን ብቻ ነው የምፈልገው እኔ። እሷን ብቻ ጥረት። ደዋያን እሷ ናት። ስልኳ ነው እኔ ያለኝ፣ የቲክቶክ አካውንቷ እሷ ናት ያላት። ልጅቷን ላናግራትና ትምጣና ጠይቂያት፣ ማስረጃ ሰጣቸዋለሁ፣ ችግር የለም ሁሉንም ነገር ብላለች። ደዋይ ማለት ነው። ጥሩ እሺ ሀቡ፣ ይሄ ልንገርሽ ብዬ ነው። እሺ ጥሪያት እኮ እዚሁ ደውለሽም ቢሆን ጥሪያትና ትምጣ። እሺ እና እንትን እንላለን። እንባ አስተካክዬዋለሁ። አስገብኝ። ምኑን? ኧረ ዝም ብሎ አይቀበልም ሰው ማንነቱ ሳይታወቅ። የሳውዲ መንግስት 6 ወር አስክሬን በረዶ ቤት ያስቀምጣል። ከ6 ወር በኋላ መጠየቃችን ኤምባሲ ለቤተሰብ 14 ቀን ጠብቀን ቀበርናት አሉ። ማንነቷን መረጃ ስናጣ ቦርሳ ውስጥ ቀበርናት አሉ። ማን ያለው? ኧረ ዝም ብላ ነው የምታወራው። ሆስፒታል አይቀብርም እኮ። ሆስፒታል ለመንግስት ነው አስክሬን የሚያስረክበው። የሬሳ ማስቀመጫ ቦታ አለ።
እሱን ነው እኛም እውቀት ስለሌለን ነው ወደ አንቺ የመጣ ነው እኮ። ዝም ብላ ልጅቷ ዝም ብላ ማውራት የለባትማ ብሎ አዲስዬ እንዴት ነሽ? አንድ ሰው 6 ወር ነው አስክሬኑ የሚቀመጠው ሳውዲ አረቢያ ውስጥ። ቴንኪዩ ማሬ። ስትወልድ የሞተችው የአሸናፊ ባለቤት እዚህ ቤት 1 ሚሊዮን ብር የሰበሰብንለት ልጅ አሸናፊ በቀደም መጥቶ እንደውም አመስግኗል። ልጄን ላኩኝ ኢትዮጵያ ብሎ ትዝ ይላችኋል። እሱ አሁን ሚስቱ ህገወጥ ስለነበረች ፕሮሰሱን ከኤምባሲ ጋር ሞከረ አስክሬኗን ሀገር ለማስገባት። በመጨረሻ ግን ህገወጥ በመሆኗ አስክሬኗን ሀገር ቤት ማስገባት ባለመሳካቱ እዛው 6 ወር ሲሆናት ከ6 ወር በላይ አስክሬን መቀመጥ ስለማይቻል ሳውዲ እዛው ፈረመና ተቀበረች። ባለቤቷ ፈረመ እንጂ እሱ ሀገር ቤት ማስገባት ነበር የፈለገው። ሐዋሪው ፋይን ፌቨንዬ እሷ ልጅቷን እስክጠራት እኛ ሌላ ታሪክ እንስማ። አስተማሪ ታሪክ ወይም የፍቅር ታሪክ ጻፉ። ዛሬ ችግር መስማት አንፈልግም። አሞኛል ማሬ። የፍቅር ታሪክ እና አስተማሪ ታሪክ ነው የምንሰማው። እደጊ ኧረ አርጂ ነው እንጂ ማሬ። ከዚህ በኋላ ማሳስነጠስ አርጂ ነው። ይማርሽ፣ አሚን። ያኑርሽ የኔ እናት፣ ያኑራችሁ፣ ይማርሽ ያላችሁ እደጊ ያላችሁ ደግሞ ያሳድጋችሁ። ሀሳብቼ ልሞት ነው። ባልተኛ ስኖሩ ጋይስ፣ ከሰዓት ባልተኛ ስኖሩ ብዙ ግጥም አለኝ። ኧረ በእናትሽ ግጥም አንፈልግም፣ እናመሰግናለን። ታሪክ ነው የምንፈልገው፣ የፍቅር ታሪክ። አስተማሪ የፍቅር ታሪክ አለኝ ያለች አንዱ አስተኛ ልብ የሚያወርድ ካልሆነ አመለጠኝ። ጣፊ እናቴ ድጋሚ ኮመንቱ ይሮጣል። አመለጠኝ፣ አጣሁሽ። ሚላ ነው ሚላ የሚባል ስም አስተማሪ የፍቅር ታሪክ አለኝ ብላለች፣ ግን ሮጠብኝ ኮመንቱ። ጻፉ። ታጠልቢ ተነስተሽ እኮ ነው እንዴ? መልሽ ልተኛ እንዴ? እንደዛ ከሆነ ወንድ ነኝ ግን እኮ ጫጫታ ላይ እንሰማለን። እዛ ላይ ያስተጋባል ድምፁ። አዎ በዛ ላይ ጫጫታ ሌላ ቀን ጫጫታ ላይ ሳትሆን ስትቀር ና ማፍራሽ። እሺ ወንድም ነው። ቴንኪዩ። ውጭ ላይ ሆናችሁ ፕሊስ ታሪክ መናገር አይመችም ጋይስ። መጥቻለሁ። ሄርሜላ የት ነው የምትመጪው? ቀጠሮ አለሽ እዚህ ቤት? ሄርሜላ የምትባለች መጥቻለሁ ብላለች። ሄርሜላ ልጅቷ ናት፣ የሟች ልጅ። ኦኬ እኮ ለእናትየዋ አይደል የተደወለ? እሷ አልተደወለላት። ምን ልትልን ነው? ገብታ ለእሷ ባል ነው የተደወለላት፣ ለእሷ ባል እና ልጅቷ የምታወራው እሷ ጋር ነው። እኔ እኮ ልጅቷንም እዚህ አናግሪያት ነበረ፣ ሳውዲ ያለችውን ልጅ ማለት ነው። ከዛ ምን አለችኝ? እኔ ሁሉንም ነገር ልጅቷ ጋር እየጨረስኩ ነው እና እናንተ ምን አገባችሁ ብላ ዘጋችብኝ ስልክ እኮ። የባሉ አሉ ደግሞ እኛ አንሰማማ። እኔ እኮ ለኤምባሲ ማስተላለፍ ካለብኝ ትክክለኛ ኢንፎርሜሽን እንጂ ዝም ብዬ አሉ ኤምባሲ አሉ የመንደር ወሬ ይዘሽብን አትምጪ ነው የሚሉኝ። ገባሽ? ማስረጃ ያለው መረጃ ያለው ጉዳይ እንጂ ዝም ብዬ አሉ እንደዚህ ያለች ከሌ እንዲህ ያለች ባሉ አይሆንም። ባሉ ከሆነ እናንተ አስተላልፉ። የኤምባሲ ቁጥር ልስጣችሁ። እናንተም ኢትዮጵያ የጻፈችላት አለ። ልጅቷ መምጣቷን አለመምጣቷን እሷን ጠይቃት። ደውይላት። አንቺ ስልኳ አለኝ አላልሽም? አንቺ ሳውዲ ያለ የምትኖሪ ደውይላት ቀጥታ ለልጅቷ። ስልኳ ልጅቷ አለኝ ስልኳ። አታነሳም ልጅቷ። መጀመሪያ ደውዬላት ምን አለች መሰለሽ? እሷን የአብስራን ነው ማናገር የምችለው፣ እናንተ ምን ቤት ናቸው አለችኝ። ልጅቷ ጋር እየጨረስን ነው ያለውን ነገር አለች።
ስለዚህ በቃ የሟች ቤተሰቦች ኤምባሲ ኮንታክት ያድርገዋል። ሊሴ ፓሲ ወረቀቷ አሁን ይኸውልሽ የሚያስፈልገው ኤምባሲ ለመጠየቅ ኤምባሲ የሚጠይቀን ምንድን ነው? ሊሴ ፓሲ ወረቀት፣ ነጭ ወረቀት። ነጭ ወረቀቷን የሚያመጣልን ኢጃዛ ቤት አብሯት ቢኖር ሰው፣ ነጭ ወረቀቷን ያየ ሰው፣ ፎቶ ያለ ሰው ካለ እሱን ነው ለእንትን የምናስተላልፈው ለኤምባሲ። በዛ ነው የምትፈለገው። ሆስፒታልም ከሆነች ሆስፒታል ብላም ከወጣች የኢጃዛ ቤቷን የሚያውቅ ሰው የለም። አብሯት የሚኖሩ ልጆች እኮ ልጅቱ ናት የምታውቀው። ሀቡዬ ልጅቷን ትጠይቂያታለሽ እህቴ። አስገብተሻት ጠይቂያት እስኪ ያለውን መረጃ እናቴ። ሄርሜላ ደግሞ ታሙና ተገኝታለች። መጥቻለሁ ያለች ውሸት መታለች፣ አስገቢያታለች። አሁን ደግሞ ቅድም ይኸውልሽ መጥቻለሁ ብላ ጻፈች። አሁን ደግሞ መታለች። መታ ይሆናል ራሱ አይደለችም አይሽ እኮ በምንድን ነው የምናውቀው የቱ ማን እንደሆነች? አሁን የታለ? እኔ ልንገራት ልጅቷ መጥቻለሁ ትበል በላት። አይ የሆነ ሌላ ነገር ትጻፍ እንጂ መጥቻለሁ ካልሽ ሁሉ መጥቻለሁ ብለው ይጽፋሉ። እሺ የሆነ ሰው ኢንቫይት አደረጉ። ማን እንደሆነ አላውቅም። የማርያም ሶፊዬ ምን ብላ ነው ኢንቫይት ያደረግሻት? ሰላም ሀቡ እንዴት ነሽ? ለእኔ ነው የደወልሽው? ልጅቷ አያገባሽ ምናምን እኮ አላልኩሽም። ከእሷ ጋር እያወራን ነው ያልኩሽ። ምንድን ነው የምታወሪው? የኔት ይኸው አያገባሽም ማለችኝ አላልሽም? መጣች ልጅቷ ራሷ ደዋይዋ። እሷ ጋር እያወራን ነው። እናንተ ምን ቤት ናችሁ አላልሽኝ? የደወልሽው ለእኔ ነው። እናንተ ምን ቤት ናችሁ ምናምን አላልኩም። በጌታ ስም ምንድን ነው የምትናገሪው እህቴ? ስለ እሺ አሁን እኮ ክርክር አያስፈልገውም። እሺ ስለዚህ ዝም ብለሽ ያልተባለ አታውሪ። እሺ ሀቡዬ ልንገርሽ ከመጀመሪያ እስከ መጨረሻው ወቴ ሰላም ለእናንተ መጀመሪያ ሰላም እናቴ እንዴት ነሽ? እሺ ይልሽ እች ሄርሜላ የምትያተኝ ልጇ ናተኝ። እሷ ሀኒ ጓደኛዬ ናት፣ በጣም የቅርብ ጓደኛዬ ማለት ነው። ከዛ እስክትመጣ ከገጠር ነው የምትሰራው በር ሪያድ። እኔ ሪያድ ነው የምሰራው። ስራ አንድ ሰዓት አካባቢ ነው የገባ ነው። 3 አመት አስቆጥራለች በር ሪያድ ላይ። ግን ኢጃዛ ወጣ ማታቅም ምናምን ጠቅልዬ ወደ ሀገር ለመግባት ምናምን ብላ ስለምታስብ ሄዳ አታቅም። ከዛ በኋላ ኢጃዛ ወደዚህ መታ አታቅም እና ሁልጊዜ በቃ ሄዳለሁ ምናምን እያለች ትቆይ ነበር እና በመጨረሻ ቤቱም ምግብም ምናምን እስከዚህም ብቻ ታዩ ብዙ ስቃይም ነበረው። ያን ተቋቁማ እየሰራች ያለ አመማት። አሁን ጥቅምት ሊያልቅ ሲል ማለት ነው። ግን እስከ ኦክቶበር ምናምን እናወራ ነበረ። በቃ ልትመጣ ሳምንት ሲቀራት ከዛ በኋላ በምን እንደሆነ አላውቅም ተናዳብኛለች። አንድ ቀን ስልክ ሳላነሳላት አኮረፈችኝ ምናምን። መጣች ሪያድ አሟት ማለት ነው። አዎ ሪያድ ኢጃዛ አሟት። በቃ በጣም ሲያማት ሰዎቹም ሂጂ አሏት እና ወደ ኢጃዛ ቤት መጣች። ከዛ ወደ ኢጃዛ ቤት ስትመጣ ጓደኛዬ ናት። ኧረ ሀኒ እኮ አሟታል ደውይላት መታለች ሪያድ አለችኝ። እንዲህ እንዴት ምናምን ብዬ እሺ በቃ ግን እኮ አልነገረችኝ ምናምን ስላት በቃ ደውይላት አለችኝ። ኤኒዌይስ ስደውል አታነሳ ምናምን ያላወቅኩበትን ምክንያት እንድታቂ ስለፈለግኩ ነው እንጂ እንዳመማት ላቅችል ነበር። ብቻ በዛ ምክንያት አላነሳልኝ ስትል ተናድጄባት ምናምን እሷ ዝማለች ምናምን አለፈ ማለት ነው። ከዛ ዝም አልኳተኝ። እኔም ኢጃዛ ናት ብዬ ደህና ናት ብዬ እኔ ለመሞት የሚያበቃ ነገር ነው ብዬ በታምር አስቤ አላውቅም፣ እግዚአብሔር በሚያውቀው ማለት ነው። ብቻ ቁጭ ብላ ምናምን ከጓደኛዬ ጋርም ታወራ ነበር ምናምን። የእኔን ግን አላነሳልኝ ስትል ዝም አልኳት። በቃ ዝም አልኳት። ተናዳብኛለች ምናምን በሚለው ችላ አልኳተኝ። በቃ ዝም ታውቂያለሽ። ከዛ እህቷ በ15 ቀኗ ያብ ማለት ነው እኔ እች ሄርሜላ ያልሻት ልጅ እሷ ዛሬ 15 ቀኗ ነው። በቲክታክ ፈልጋ አገኘችኝ። እንዳጋጣሚ ስልኬንም አታውቀውም አናወራም ነበረ። ከዛ በኋላ በቲክታክ ፈልጋኝ መሲ ምናምን ስትለኝ አሁን ነኝ ሀኒ እኮ ጠፋችብኝ ምናምን ስትል እንዴት ምናምን ብያተኝ። አረ ዛሬ 15 ቀኗ ነው። ይኸው 15 ቀን ሞላተኝ። አንቺንም ላገኝሽ አልቻልኩም። ወደ ሚዲያም እንዳልወጣ ቤተሰብ ይደነግጣል ብዬ ፈራው ምናምን ብላ ነገረችኝ ማለት ነው። ከዛ ማናት በቲክታክ የፈለገችሽ? ይቅርታ ልጆቼ በር እያንኳኩ እሱ ፓርት በደንብ ማናት በቲክቶክ አንቺን የፈለገችሽ?
አሁን ይቺ ሄርሜላ የምትያት ኢትዮጵያ ያለችው ልጇ ማለት ነው። ልጇ ሄርሜላ ማስገቧት ፖሊስ እኮ በቲክታክ ምን ብላ ፈለገችሽ? ምን ብላ ሰርቻ? ያኔ እኔን ስለማት ኮንታክቴ ምናምን ስለሌላት ፈለገችኝ እኔን ማለት ነው። ሀኒ ጠፋችብኝ ብላ ለመንገር፣ ምክንያቱም ቅርብ ጓደኛዋ ስለሆንኩ ማለት ነው። እኔን ፈልጋ አገኘችኝ። ከዛ በኋላ እኔም እንዴት ምናምን ብዬ ደነገጥኩኝ። እንዴት እኔማ አውርተን አናውቅም፣ እንደመጣች አካባቢ ሰምቼ ነበር። ከዛ ስደውላት አላነሳ ስትል ተናድጄባት ዝም አልኳትኝ። ኧረ 15 ቀኗ ነው ዛሬ አለችኝ። እንደዛ ስትለኝ ያረፈችበትን ኢጃዛ ቤት መፈለግ ጀመርኩኝ። ከዛ ሳፈላልግ አገኘሁት። እንዳጋጣሚ የበፊቱን ኢጃዛ ቤት ስለማቅ የእሷ ቤት ያለውን ሰው ፈለግኩኝ ማለት ነው። ከዛ ስፈላልግ አገኘው እዛ ቤት ያለ ሰው። የዛ መጨረሻ ላይ አብራት የነበረችውን ጓደኛ ስልክ ሰጠችኝና አገኘዋትኝ። እሷን ሳገኛት ኧረ ሀኒ ምንድን ነው ጠፋች እያለች እኮ ልጇ ደወለችልኝ። ምንድን ነው ማለት እንዴት ነው ምናምን ስላተኝ ያቺ ልጅም በቃ ኧረ እንደው ተባረኪ፣ እኔ ለማን እንደምናገር ጨነቀኝ፣ ሚዲያም እንዳልወጣ ጨነቀኝ ምናምን፣ አሁን ለእኔም 15 ቀኗ ነው ብላ እሷም እንደዛው ነገረች ማለት ነው። እንዴት ስላት አይ አሟት ነበር፣ በጣም ታማ ነበረ። ከዛ በኋላ መጀመሪያ ሆስፒታል ሂዳ ደም ማነስና ስኳር እንዳሏተኝ ነግረውን ከዛ ሐኪም ቤት ወደ ሪያድ ላይ ያለ ይሄ የመንግስት ሐኪም ቤት ማለት ነው። ከዛ ሂደሽ ደም ማግኘት አለብሽ ሲሏተኝ ያ ደግሞ ስትገቢ የመንግስት ስለሆነ ህጋዊ ስላልሆንሽ ያስሩሻለኝ። ያኔ አክመው አስረው ምናምን ነው ወደ ሀገርሽ የሚልኩሽ። እሷ ደግሞ በቃ ያን ያህል ሞታለውን ብላ ስላላሰበች አይ እዛ ከገባው ያስሩኛል፣ እኔ ደግሞ ታስሬ መሄድ አልፈልግም ብላ ቀረች ማለት ነው። እዛ ልሄድም አለች በቃ። ከዛ የሆነ ሐኪም ቤት ሂዳ እንደዛ ላዝም ግዴታ ደም ያስፈልግሻል አሏተኝ። ደም ያስፈልግሻል ሲሏት በቃ የሆነ ችላ አለችው ታውቂያለሽ። አሁንም በጣም ሲያማት ያቺ ኢጃዛ ያስቀመጠቻት ልጅ ደወለላት ሰውየው። አረች ልጅ በጣም አሟታል፣ ወደ ሆስፒታል መሄድ አለባት፣ አሁኑኑ መሄድ አለባት ብሎ እሱ ነው እንደውም በቃ በጣም ስትሸነፍበት ሲያያተኝ ለጓደኛዋ ደውሎ ጓደኛዋ ደግሞ እሺ ይዛሃት ና፣ እኔ ሴትዮዬ የምትሰራበት የግል ሐኪም ቤት አለ፣ የግል ክሊኒክ ማለት ነው፣ እዛ ወስዳታለሁ ብላ ይዛሃት ና አለችው። ይሄ የሚሆነው ኖቬምበር 10 ቀን ነው ይሄ የሚሆነው ማለት ነው። ያው በሞተችበት ቀን ላይ ማለት ነው። ከዛ ወደ አሱራ አካባቢ ይዟት መጣለች። አሱራ አካባቢ ይዟት መጣና ያ ቤቱ ሰውየው ከዛ በኋላ ወደ አስገባት። አልፈላል ነው የሚባል እዚህ ሪያድ ውስጥ ማለት ነው። ይዟት ገባና ሰዎቹ ዶክተሮቹ ሲያዩተኝ በጣም ደክማለች፣ በጣም ይቺ ደም አሁኑኑ ማግኘት አለባት፣ አሁኑ ደም ካላገኘች ችግር ነው፣ አደጋ ውስጥ ናት ምናምን ብለው ፈርተው እነሱ ራሱ ህጋዊም ስላልሆነች አሁን ውጡና ሂዱ አሁኑኑ ውሰጃት ብለው ብቻ ይዘዋት ከመጠቸት ልጅ ጋር አስወጧትና ከዛ ያች ልጅ ደግሞ እባክሽ ወደዛ ሂጂ እዛ ተመርመሪ ምናምን ስትላት እዛ ያስሩኛል ምናምን ብላ ብቻ ለሌላ ሰው ደወለች። ወደ ኢጃዛ ቤት ይዟት እንዲሄድ ነው እሱም የደወለችለት። ደዋወለች ምናምን ብቻ ይዟት ሄደ እሱ ማለት ነው። ያች ልጅም ለዛ ልጅ ወስዳ አስተላለፈችው። እንግዲህ የሁሉ ሲሆን እሷ ሞታለውን ብላ እያሰበች አይደለም ምናምን ብቻ ይዟት ሄደ ወደ ቤት ይዟት ሊሄድ ሲል ከአጠገቡ የሆነ ትንሽ የክሊኒክ አለ፣ መንፏ ነው የሚባለው። መንፏ ውስጥ ነው እዚህ ሪያዱ ነው ማለት ነው። ከዛ ይዟት ገባ። ይዟት ወደ ቤት ሊገባ ሲል አይ ሐኪም ቤት ይዘኝ ግባ መጀመሪያ አለችው ማለት ነው። ሀኒ እንደዛ አለችው። ይዟት ገባ ሐኪም ቤት ይዟት እንደገባ ስሟን ሃናን ብላ አስጻፈች ነው የሚለኝ ያ ሰውዬ ማለት ነው። ስሟን ሃናን ብላ አስጻፈች። ከዛ ምርመራ ምናምን ጀመሩላት እና በዛ መሀል ግን መተንፈስ ያቅታት ነበረ። ስትተነፍስ ትንሽ አለ አይደለ ዘጌት እያለች ነው የምታወራው ምናምን ብላ ነግራኛለች ያቺ ልጅ ማለት ነው። ከዛ በኋላ ምን ያደርግልሻል እነዛ ዶክተሮቹ፣ አይ አሁኑኑ ደም መሰጠት አለበት፣ ደም የሚባል የላትም፣ ሁሎቹም ደም ነው የሚሉ፣ በቃ ደም ጨርሳለች ነው የሚሉት። እንደዛ ይሉና እሺ አንተ ኢቃማ ካለህ አንጣና ወይም ልጅቷ ካላት ሪፈር እንጻፍላት ወደዛ ወደ መንግስቱ ሆስፒታል ማለት ነው።
ሪፈር እንጻፍላት ብለው ሊጽፍላት ሲል ልጅየው አይ ፈራም ይመስለኛል ብቻ ኢቃማ የለኝም ብሎ እዛው ትቷት ወጥቶ ይሄድልሻል። ይዟት ሄዶ ልጅ ማለት ነው። ከዛ በዛ ውስጥ ነው እንግዲህ ዶክተሮቹ ሞተች አሉት። ከዛ በኋላ ሞተች፣ ብዙ ሳትቆይ ሞተች ነው የሚሉት ዶክተሮቹ። ሂደን ስንጠይቃቸው ከ15 ቀን በኋላ እኔ ማፈላለግ ስጀምር ይሄን የነገሩኝ። እንዴት ሞተች ምናምን በቃ ማመን አቃተኝ። እኔ ወደው ነው የሆነ ማሙሽም የሚባላለች ሄርሜላ የምታውቀው ስንደውል ሂደህ ጠይቅልኝ አልኩተኝ። አይ ሙታለች አሉኝ አለ። እንዴት ነው ምናምን ይሄ ሊሆን አይችልም አልኩት። ከዛ ሂደን ልጁ ሲጠይቅ ተደጋጋሚ 3 ሰው ላኩኝ። እኔ ስራ ስለሆንኩ ሴትዮ ስላልፈቀደችልኝ ማመን አቃተኝ። ገብቶሻል? ከዛ 3ቶቹም ሲሄዱ የዛኑ ቀን መታ እንደዚህ ሀናን የምትባል ይዟት የመጣውም ልጅ ትቷት ሄደ። ወደው ስትሞትብን ለእንትን ደወልን ነው የሚሉት ለሽሜሲ ሆስፒታል ስንደውል ይሄን ነገር መጀመሪያ ፖሊሶች መተው ፈርመው ማንሳት አለባቸው ሬሳውን፣ ከዛ ሬሳው ነው ወደዚህ የሚመጣ ብለው አሉ እንደዛ ማለት ነው። ከዛ እንደዛ ሲሉኝ ዝም ብለሽ ሂደሽ መጠየቅ ምናምን ስለሚከብድ ሂጂና እንትን አስጽፊ ያሉኝ ማለት ነው። ይሄ ኤምባሲ ላይ በቃ ነገሩን ለኤምባሲ አሳውቂ ያሉኝ። እሺ ብዬ ኤምባሲ ሂጄ አሳወቅኩኝ። እንደዚህ በቃ ሙታለች ምናምን ብለው ስለነገሩኝ መጨረሻ ያረፈችበትን ሆስፒታል ደን ስንጠይቅ ሙታለች ነው የሚሉት። ስለዚህ ወደ እናንተ ተጠይቆ ከሆነ ሀናን የምትባል ሀናን አለባቸው ምናምን ብዬ ስጠይቃቸው አይ እንደዚህ የሚባል የለም አልደረሰንም፣ እንደዚህ አይነት መረጃ አልደረሰንም አሉኝ ኤምባሲዎች ማለት ነው። እሺ ምን ማድረግ አለብኝ? ምክንያቱም 15 ቀን አለ። እኔ ሲሄድ ወደ 17 ነው ወደ 18 ቀን ነው ብቻ ወደ ኤምባሲ ሲሄድ ማለት ነው። ልጅቷ ከነገረችኝ በኋላ ከ2 ቀን ከ3 ቀን በኋላ ይመስለኛል የሄድኩት። ከዛ እነሱን ሳወራቸው እንግዲህ እኛ ወረቀቱን እንጻፍልሽ ሂደሽ ፈልጊያት አሉኝ ማለት ነው። በየሆስፒታሉ አንቺ ዘመድ ነሽ አሉኝ። አይ ዘመድ አይደለሁም ከሀገር ቤት ነው ቤተሰቦቿ ደውለው እንደዚህ ያሉኝ ምናምን ብዬ ነገርኳቸው። ወረቀቱን አስጻፉልኝና ሂደሽ በየሆስፒታሉም ሆነ ፖሊስ ጋር ፈልጊያት አሉኝ ማለት ነው። ያን ወረቀት ይዤ አብሮኝ የሚሄድ ምናምን ሁሉም ሰው የሆነ ህጋዊ ስላልሆነች ፈራ። በህይወትም ካልሆነች እኛ እንትን ሪስካን ወስድ ምናምን እያሉ እምቢ አሉኝ ማለት ነው። ከዛ በጣም ስጨነቅ ስታየኝ ሴትዬ ሀታ ሆስፒታል ራሱ አብሮኝ የሚገባ ሰው አጣሁ። እኔ ደግሞ አረበኛ እስከዚህ አልፈሃምም። ከዛ ሴትዬ በጣም ስጨነቅ ስታየኝ እኔ ቅዳሜ ነው ረፍቷ ነበርና እኔ ይዤሽ ልሂድ አለችኝ ጠዋት ላይ እና በጣም ደስ አለኝ። እሺ ደስ ይለኛል። ሆስፒታሉ መጀመሪያ ሆስፒታሉ ነው መሄድ የምፈልገው ሽሜሲ ሆስፒታሉ ሰጅኝ አልኳት። ከዛ በኋላ እሺ ብላ ጠዋት ላይ ቅዳሜ ጠዋት ይዛኝ ሄደች ሴትዬ ማለት ነው። ከዛ ቅዳሜ ጠዋት ይዛኝ ሄደች እና ጠየቅን። ስንጠይቅ ብዙም ሁሎቹም አልገቡም። እረፍት ቀን ነው ያን ያህል ሁሎቹም አይገቡም አሉ። እሺ ከዛ ዝም ብዬ መምጣት ስላልፈለግኩ ግን ሙታለች እና ከዛ ሙታ ነው እዚህ ወጣች እያሉኝ ነው ከመንፏ ነው የመጣችሁ ምናምን ብዬ የሆስፒታሉን ስም ይዤ ነበር አሳየዋቸው ምናምን ያረበኛል ጽሑፉን። ከዛ በኋላ ሬሳ ክፍል ማየት እፈልጋለሁ አልኳቸው ማለት ነው። ምክንያቱም ማረጋገጥ እፈልጋለሁ ስላቸው እሺ ችግር የለም ሬሳ ክፍል ክፍት ስለሆነ ሂደሽ ማየት ትችያለሽ ሰዎቹ አሉ ብለው ላኩኝ ወደዛ ማለት ነው። ከሴትዬ ጋር ሂጄ ስጠይቃቸው ስሟ ማን ነው የገባችበትን ቀን ንገሪን አሉ። ኖቬምበር 10 ቀን ቢያንስ ከሰዓት 80 እስከ በቃ ሰዓት 80 በኋላ ነው የገባችው ከሆስፒታል። በቃ ሌሊት ሰዓት 40 ምናምን አልኳቸው። ፈለጉ ስም ዝርዝሩን እዛ ሬሳ ውስጥ ያለውን ስም ዝርዝር ከኖቬምበር 10 ጀምሮ ያለውን ማለት ነው። ሲፈልጉ የለም ሀናን የሚባል ስም የለም። ከዛ በኋላ አሁን እዚህ ውስጥ ሀታ እዚህ ውስጥ ያለ የወንድ አስክሬን ነው እንጂ የሴት የለም አሉኝ ማለት ነው። ከዛ በቃ አልሞተችም ብዬ እንደገና ተረጋግቼ እሁድ መጥቼ ደግሞ እዛ እየተመረመረች ይሆናለኝ መጥቼ ጠይቃለሁ የሚለውን አምኜ ተመለስኩኝ ማለት ነው። ምክንያቱም በቃ የሆነ ተጠራጥሬ ነበረ። ያ ሲጨመርልኝ አልሞተችም ብዬ ተመለስኩኝ። ከዛ አሁንም አብሮኝ የሚሄድ ሰው ሳጣ ብር ተከፍሎት የሚፈልግ ልጅ አለ አሉኝ።
እንደዚህ አይነት ጉዳይ የሚያውቅ አሉኝ። እሺ ብዬ ያውም 2000 ብር ነው ያለኝ። አረ 2000 አልከፍልም፣ ምክንያቱም ሬሳ ክፍል ሂጄ አይቻል የለም ብለውኛል። ስለዚህ በየሆስፒታሉ ነው የምትፈልግልኝ ብዬ በ1000 ብር ተስማማው ማለት ነው። ምክንያቱም እኔ ጋር አብሮኝ የሚሄድ እኔም ያን ያህል አረብኛ ስለማልፈሃም ብዬሻለሁ። ከዛ እሱን ልጅ ነገርኩት ያለኝን መረጃዋን፣ ፎቶዋን፣ ምናምን ስሟን፣ የገባችበትን ሞተችበት የተባለውን ሆስፒታል ጽፌ እንዳለ ላኩለት በዋትሳፕ። ከዛ ከላኩለት በኋላ እሑድን ስፈልጉ አልኩኝ። ከዛ በኋላ ሰኞ ነው ሰኞ እንዴት ሆንክ ምናምን ስለው ትናንት ስፈልጉ እያለሁ አሁን ዛሬ ነው ምናምን እና እነግርሻለሁ አለኝ። እሺ ብዬ ከዛ ብቻ ወደ ማክሰኞውን ሰኞውን ነገረኝ። ማክሰኞ መሰለኝ አይ ልጅቷ ሙታለች፣ ከዛ ሆስፒታል ስትመጣ ሙታ ነው የመጣችው። እሺ ታዲያ ለምን እዛ ሲሄድ ሽሜሲ ያላገኟትም ሬሳዋን ከሞተች ስለው 14 ቀን አቆይተው ነው የቀበሯትኝ። ህጋዊ ካልሆነች ምንም አይነት መረጃ እሷን የሚገልጥ መረጃ ኤምባሲዋ ካልታወቀ 14 ቀን ብቻ ነው የሚጠብቁት አሉ። ውሸት ውሸት። ከዛ እንደዛ አሉና በ14 ቀን ውሸት ነው። በ14 ቀን አይቀብሩም። ዋሽቶሻል ልጁ 1000 ብሩን የበላው ዝም ብሎ ነው ዋሽቶሻል እንጂ በ14 ቀን አይቀበርም። 60 ቀን ነው 6 ወር ነው የሚቀመጠው። ለምን እኔ ብር የሞተችበት ብር የሰበሰብኩለት ልጅ አለ። 6 ወር ነው 6 ወር አስቀምጦ ነው የሳውዲ መንግስትን ከ6 ወር በኋላ አስክሬን መጠየቃችም። በ14 ቀን ግን የሳውዲ መንግስትን መጠየቅ ትሻሸም ህጉ ላይ አለ። 6 ወር አሁን ይቀመጣል ፈላጊ ጠያቂ እስኪመጣ እና እኔ ለዛ ነው በጣም ግራ ስለገባኝ ይሄ ነገር ሰው ብሎ 1000 ሪያሉን የበላው አልፈለጋትም። ይሄ ሰው ገና መች ከፖሊሶችም ጋር ሄጃለሁ እኮ ከሱ ጋር ይዞኝ ወደ ፖሊስ ጣቢያ 14 ቀን ጠብቀው ቀበሯት አለሽ። እሺ ጨርሽ። አዎ 14 ቀን ጠብቀን ቀብረናታል ብለዋለኝ እና ወደ ፖሊስ ጣቢያ ሄዳችሁ ጠይቁ አሉኝ ብሎኝ ነገ ነይና ፖሊስ ጣቢያ ይዤሽ ሄዳለሁ አለኝ። እሺ ብዬ ሮብ ሄድን ፖሊስ ጣቢያ ማለት ነው። ሮብ ጠዋት ሄድን። ሀናን የምትባል ናተኝ ፎቶዋን አሳያት። አንቺ ምን ሆነሽ ዘመድ ነሽ ምናምን ሲለኝ አይኔ ዘመድ አይደለሁም ግን የወረቀት ከኤምባሲ አስጽፍ ያለው ቤተሰብ ናቸው እዛ እንድጠይቅላቸው የነገሩኝ ጓደኛዬ ናት አልኳቸው። ከዛ በኋላ ነገረኝ ሙታለች። ታዲያ እኮ ሙታ ቀብረናታል አለኝ። እንግዲህ ዋናው አዛዥ ማለት ነው ፖሊሱ። እሺ እሷን የሚገልጽ ነገር አሳየኝ፣ እሷን ማለት ማየት ፈልጋለሁ ማወቅ ፈልጋለሁ አልኩት። ከዛ እንደዛ ስለው ከፎቶ የሬሳዋን ፎቶ አሳዩኝ አልኳቸው። እሱ ነው የሚነግሯቸው። ለእሱ ነግረዋለሁ፣ እሱ ይናገራል። የጅናዛዋ ፎቶ አለ ወይ ምናምን ሲላቸው የለም፣ ምንም አይነት ፎቶ የላትም፣ ምንም አይነት ስም አልተጻፈም። ሀታ ከዛኛው ሆስፒታል ላይ ሀናን ብላ ስሟን አስጽፋለኝ ከሞተችበት፣ ግን ያን ስም እንኳን አልጻፉትም። ከሽሜሲ ሆስፒታል ከዋናው ሬሳዋ ቆየበት ከተባለው ሻንጣዋም ያለ በነገሮች ላይ እዛ ነው ሽሜሲ ነው ሻንጣዋ ያለ። ከዛ በኋላ ሻንጣዋን ስጠይቀው እዛ ሽሜሲ ነው አሉኝ። መጀመሪያ ከዛኛው ሂደሽ ጠይቅ አሉኝ። ከሞተችበትም ሂጄ ስጠይቅ ወደ ሽሜሲ ነው የላክ ነው አሉኝ። ሻንጣዋ ምኗም እዛ ነው፣ ብሯና ስልኳ ግን የለም። ያቺ ልጅ የገዛችለት ይሄ አለ በኻሁ ይሄ ኦክስጅኑ 300 ብር የተገዛው እሱ ግን አለ አብሮ ሻንጣ ውስጥ ብሎ ነግሮኛለኝ። ኤኒዌይስ ከዛ ምን አለኝ ፖሊሱ፣ እሺ እሷን የሚገልጽ ነገር ማወቅ ፈልጋለሁ፣ ምክንያቱም ማመን ፈልጋለሁ ስለው ተቀብራለች በቃ ነው ያለኝ። ግን ፎቶ ፈልጋለሁ አልኩት። ፎቶ ፈልጋለሁ ስለው ፎቶ ሳይሆን ያለ ከእንትኑ ላይ ከዛ ከሆስፒታሉ ከመንፎ ስትገባ ካሜራ ላይ የተነሳ ያኔ ስትገባ ማለት ነው ገና በህይወት እያለች ስትገባና አብሯት የነበረውም ሰው አብሮ ፎቶ አለ እዛ ላይ። የዛን የካሜራውን ፎቶ ነው አንስተው በስልካቸው እየሰጡኝ ማለት ነው ፖሊሶቹ። ይች ልጅ ናት የሞተችው ብሎ ያ ፎቶም እርግጠኛ ሀናን ናትኝ ያኔ ለይቻታለሁ። ግን ይች ናት የሞተችው ስለው አዎ ይች ልጅ ናት የሞተችው። የሞተ ግን ሙታ የሬሳዋ የሚያሳይ ፎቶ የለም። ከዛ የተቀበረችበትን ወረቀት ምናምን ጽፎ ሰጠኝ ማለት ነው። የተቀበረችበት የሚል ብሎ ፖሊሶቹ ሰጡኝ። ሌላ ወረቀትም ሰጥተውታል። ግን ያን ሌላ ወረቀት ያኛው ልጅ ነው ወደ ኤምባሲ ያስገባለሁ ብሎ ይዞ የሄደ ማለት ነው።
አስገባለሁ እያለ ይዞ ሲሄድ ነግሮኛል። እና በቃ እንደዚህ ነው። ፖሊስ ጣቢያ አብራችሁ ለቤተሰብ ያንን ወረቀት እኮ ማድረስ አንቺ አለብሽ። እንዴት ለማንም ዝም ብለሽ ተሰጫች? ወረቀቱን እኮ እንፈልጓለን። አሁን እነዚህን ወረቀቶች እንዳለ እንትን ሁለት ነው ምናምን። አንደኛው ለእኔ ሰጠኝ የተቀበረችበትን፣ ይሄ ለአንቺ ይሁን ይሄ ደግሞ ወደዛ ይገባል ብሎ ለእኔም ሰጥቶኛል ወረቀት። እጅሽ ላይ አለ? አዎ የተቀበረችበትና ወረቀት ይዤ መጥቻለሁ። ፖሊሶቹ የሰጡኝ ማለት ነው። በጣም ጥሩ። ምክንያቱም እንደዚህ ማድረግ እንግዲህ እቃዋን የውስጥ እቃዋን ሊወስዱ ፈልገው ሬሳዋን እንደፈለጉ ኩላሊቷን ምኗን አውጥተው ባዶ ቀፉ ቀብረው ሊሆን ይችላል፣ ግን አይቻልም። በሳውዲ ሕግ 6 ወር ነው አንድ አስክሬን የሚቀመጠው። 6 ወር ተቀምጦ ፈላጊ ካልመጣ ከ6 ወር 1 ቀን ካለፈው የሳውዲ መንግስት ይቀብራል፣ በለድያ ይቀብረዋል። ከዛም በኋላ በሕግ መጠየቅ አይቻልም። ለምን? ሕጉ ላይ ተቀምጧል። ሕጉ ላይ አንድ ሰው ሳውዲ ላይ ከሞተ አስክሬኑ 6 ወር ተቀምጦ ማንም ፈላጊ ጠያቂ ካልመጣ የሳውዲ መንግስት የመቅበር መብት አለው። የልጄን ሬሳ ስጡኝ ብሎ ደግሞ የመጠየቅ መብት ቤተሰብ የለውም። ለምን? ሕጉ ላይ ስለተቀመጠ። ገባሽ? ስለዚህ በ14 ቀን ትኩስ ሬሳ አይቀበርም። አሁን እኔ እኔም ግራ የገባኝ ይች ብቻ ናት ጥያቄ የሆነችብኝ። እንዴት በዚህ ፍጥነት ቀበሯት? እንዴት ደግሞ ሲቀብሯት ለምን ፎቶ እንኳን ሰው መጥቶ ቤተሰቦቿ ቢፈልጉ ይች ናት ማንነቷ ይሄ ነው ብለው ለማሳየት ለምን ፎቶ አላነሷትም? የኔ ጥያቄ ማለት ደግሞ ስጠይቅ እዚህ ብዙ ሰው ስጠይቅ ፎቶ ይነሳል ነው ያሉ። የትም ሀገር አስክሬን ፎቶ ይነሳል። ታዲያ አንድ ሰው ለመሞቱ ምንድነው ማረጋገጫው? አስክሬኑ እግሩ ላይ ስሙ ተለጥፎ በነጭ ወረቀት እግሩ ላይ የእግሩ አውራጣት ላይ ነው እንደ ታግ፣ ልክ ቃስካን እንደሚደረግበት ታግ እግሩ ላይ ስሙ ይጠቀሳል። ስሙ ላይ ይጻፍበታል። ተጽፎበት ነው አብሮ ፎቶ የሚነሳ። እና ከዛ በኋላ ነው ለሰው ግራ ገብቶኝ ስጠያይቅ አይ ይሄን ነገር ቤተሰቦቿ ያስጽፉና በደንብ ይጠይቁ ብለው ብዙ ሰው እቃዋ የት ነው? ሜሲ ፖሊስ ጣቢያ ነው ያልሽው? እቃዋ የት ነው? ሆስፒታል ነው? ሽሜሲ ሆስፒታል ወይስ ፖሊስ ጣቢያ? እቃዋ ፖርሷ ያለው ሽሜሲ ነው ማለት ሰውዬው እኔ ስልፋ ነበር። ሽሜሲ ይሄ ሆስፒታሉ ነው። ሽሜሲ ማለት ፖሊስ ጣቢያ ሳይሆን ፖሊሶችንም ጠየኳቸው። እነሱ ታዲያ ለምን አልሰጡሽም? እቃዋን ለማን ነው የምንሰጠው አሉ። እኔ ጠየኳቸው ሄድኩና ማለት ነው። ሻንጣዋና ከሻንጣዋ ውስጥ ስልክ አለ፣ ብር ደግሞ እኔ የማውቀው ያቺ ጓደኛዋ ያስገባችው ራሱ 700 ብር አለ። ሌላ እንግዲህ ውስጥ ይኑሩ አይኑሩ አናውቅም። ያኔ ያቺ ልጅቱ እኔ ፖርሷን ውስጡን አላየውም፣ ግን እኔ የኦክስጅን 300 ብር ገዝቼ 700 ብር ደግሞ መልሱን አስገብቼላታለሁ ስልኳም አለ ብላ ነገረችኝ። ደግሞ በጣም ግራ የሚያጋባው ምን እንደው ታውቂያለሽ ሀኒ የዛኔ ኖቬምበር 10 ስትሞት ስልኳ ይጠራ ነበር። በጣም በተደጋጋሚ ያቺ ልጅ ትደውላት ነበር፣ ወደ ሆስፒታል አስገብታት የሄደችው ልጅ ማለት ነው ጓደኛዋ። እና ስልኳ ይጠራል ግን አይነሳም። ስልኳ የዘጋው ከ2 ቀን በኋላ ነው አለችኝ። እሱ ቻርጅ ዘግቶ ይሆናል። ስልኳ የት ነው አሁን? የለም አናቅም አሉኝ እኮ። ስልኳ የት እንደሄደ መታወቅ አለበት። እንደገና ደግሞ ቦርሳዋን ለምን አልሰጡሽም ነበር የኔ ጥያቄ። አዎ ቦርሳዋንማ ሄጄ ስጠይቅ ስልኳ ላይ ፎከስ ስላረኩኝ ስልኳና ብሯን ምናምን ስለው ገባና ዶክተሩ ማለት ነው አይ ስልክም የምትዩ ብርም የምትዩ የለም ፖርሳዋና ባዶ ፖርሳና ኦክስጅን ያለ ብሎ ተመልሶ መጣ ማለት ነው። ፖርሳውን ይዞልኝ ሳይመጣ እሱንም ቢሆን ስጠኝ ለምን አላልሽም? ረሳሽው? ምንም የሆነ ሰውየው በጣም እያካለበኝ ነበር። ሌላ ስራ ላይ ሊሄድ እንሂድ። ከዛ በር ላይ ግን ፖርሷን ለምን አንቀበለው ምናምን ስለው ባዶ አይደል እንዴ ምን ያደርግልሻል? ስልኩም ብሩም ከሌለ ምን ያደርግልሻል አለኝ። ውስጡ ስንት ነገር ይኖራል። የሴፓሲ ወረቀቷ ውስጡ ይኖራል። ለምሳሌ ወደ ሀገር ቤት ልትሄድ ነጭ ወረቀት ጨርሳ ነበር። አልጨረሰችም። ምንም አልጀመረችም። ያ ወረቀት ቢኖራትማ ከስርሽ ያለችው ሰሚራ ታዲያ እኔ እኮ እሱ ወረቀት አለ ብላ እርግጠኛ ሆና ስላወራች ነው በሱ ወረቀት ኤምባሲ ጠይቅላታለሁ ያልኩትኝ። ሰሚራ ነጭ ወረቀት ጨርሳለች አላልሽም? አዎ ጓደኛዋ ዱባይ ላለችው ወረቀቴን ጨርሻለሁኝ በ27 ወደ ሀገሬ ይገባለሁ ነው ያለች። ስለዚህ ሆስፒታል የወሰደቻት ልጅ ትምጣ። የማርያም እሷ እንዳስገባልሽ እሷ ትምጣ። እኔ ስለዚህ አላውቅም። በነገርሽ ላይ ወረቀት ጀምሬያለሁ። ያ ወረቀት ቢኖራትማ ማንነቷ ኤምባሲዋ እንኳን ይታወቅ ነበር አይደል እንዴ?
ይቺ ልጅ እኮ ዜግነቷ እንኳን አይታወቅም ተብሎ እኮ ነው እዛ ውስጥ የገባችው። ዜግነቷ ኢብን አይታወቅም፣ ስሙ አይታወቅም፣ ማንነቱ አይታወቅም ነው ያሉት ዶክተሮቹም። ኤምባሲ ታዲያ ለአንቺ ማፋለጊያ ወረቀት ሲጽፍልሽ በምን ስም ጻፈልሽ? እኔ ነኝ ጓደኛዋ አይደለሁ እኔ አውቃታለሁ። ሀናን አለባቸው ስሟን፣ እድሜዋን ከቤተሰብ ጠየኩ። እድሜዋን በትክክል ስለማላውቀው ስሟን ግን ሀናን አለባቸው ጓደኛዬ ናት። የ7 ዓመት እንዴት አላውቀውም ብዬ እሱን አስጨፌ ነው የገባሁት እንጂ ሀታ ፓስፖርት ካላት ወይ የሆነ ነገር ቢለው ጠየቁኝ ማለት ነው። ካለዛ ዝም ብለን አንጽፍልሽም አሉኝ ኤምባሲዎች። ከዛ በኋላ ለመንኳቸው። 3 የሶስት ሰው መታወቂያ ይዘሽ ነው ይሻሉኝ ወይ ፓስፖርቷ ወይ እሷን የሚገልጽ ነገር ከሌለ የ3 ሰው የምስክር የኢቃማ ቁጥር ይዘሽ ነው ኢቃማ አለኝ። 3 ሰው ፈልጊና አለኝ። ከዛ በኋላ 3 ሰው ሳታ የእኔንና የሌላ ሰው አርጌ የ2 ሰው አርጌ እባክህ ተባበረኝ፣ ምክንያቱም የለም ሌላ ማቀው ሰው እዚህ ላይ አልኩት። ተባበረኝ በሁለቱ ጽፎ ያን ሰጠኝ ማለት ነው እንጂ እሱ ራሱ ጠይቆኝ ነበር ወይ የፓስፖርት ወይ የሆነ ነገር ብቻ ብሎ ጠየቀኝ ማለት ነው። ማለት አሻራ እኮ ይነሳል እኮ እጇ አሻራ ሲነሳ ሳውዲ በባህር ካልገባች በፕሌን በባህር አልገባችም። በባህር በጠለብ የገባችው በጠለብ ነው። በጠለብ ከገባች እኮ እጇ አሻራ ሲነሳ ከሞቱ በኋላ ይሰራል እንዴ አሻራ? ኦፍኮርስ እንዴት አይሰራም? ቶሎ ትኩስ እያለ ሪሰብ ሳይበርድ አሻራ ይነሳል እኮ። እና ታዲያ ለምን ማንነቷን አናቅም ምናምን ብለው እኮ ነው። አሻራ ሲነሳ በፕሌን ከገባች አሻራዋ ይወጣል። በባህር ከገባች ግን አሻራ የላትም። በፕሌን እሷ ደግሞ ስትገባ በባህር ነው ሄደችው ነው ያለችው። የዛሬ ዓመት ባህር ነበር። ግራ ገባኝ። ሁለታችሁ የተለያየ ነገር ነው የምታወሩት። ሰሚራ በባህር ነው ብላለች የገባችው። እኔ አላውቅም። እኔ በባህር ነው የገባችው ብለውኝ ነው። በባህር መግባቷን ነግረውኝ ነው። በባህር መግባቷን ማን ከሞተች በኋላ ሰፈር ያሉ ሰዎች ናቸው። በባህር ነው የሄደችው። አዲስ አበባ ከሄደች በኋላ ልጇን የምነቀላት ሄርሜላ አይታለች። ሄርሜላ እንግዲህ እሷ ናት እናቷ። በምን ትሄድ በምን የዛሬ 20 ዓመት በባህር ትሄድ በጠለብ የምታውቀው ሄርሜላ ናት። እሷ ትናገር። ግን የማርያም ይህን ሁሉ ጊዜ ጓደኛ የ7 ዓመት ጓደኛሽ መቼም በባህር ትምጣ በጠለብ አንድ ቀን በጨዋታ ልታወሩ እሷ የነገረችኝ እንደውም ከዚህ ያለ ሰው ልኮላት እንደመጣች መጀመሪያ ወደ ጅዳ ይመስለኛል የሄድኩት ብላኛል። አይዶን ነው ጅዳዩን እዚሁን አላውቅም። ብቻ ግን ሰው የሚያውቃት ሰው የሀገሯ ሰው እንትና አድርጎላተኝ እንደመጣች ወደዚህ ሀገር ማለት ነው። እሺ እኔ አሁን ሞዴሬተር ያስገባና ቁጥርሽን ትልኪልኝና ዋትሳፕ ላይ ያሉትን ዶክመንቶች እንዳለ ትልኪልኛለሽ። ከዛ ኤምባሲ አስጠይቃለሁኝ። እሺ ኤምባሲ ሰዎች ስላሉኝ እኔ ልኬላቸው አጣራለሁ። ኤምባሲ ወረቀቱ ይላከልሽን ማፋለጊያ ይላከልሽን እና አሁን ቁጥርሽን ከስጠሽ በኋላ እነዚህን ከላክሽልኝ በኋላ ጓደኛዋን ሆስፒታል ወስዳ የጣለቻትን ያደረሰቻትን ጓደኛዋን ትጠሪያታለሽ። እሺ ወይ ቁጥሯን በዋትሳፕ ቮይስ አድርጌ እጠራታለሁ። እሷ ራሱ መጣ መናገር ትፈልጋል። ሄርሜላ ልጇንም ማስገቧት ፕሊስ። ሄርሜላ እናቷ በባህር ትሄድ በምን ትንገረን? ለምን ሰሚራ በባህር ነው የሄደችው ነው ያለችኝ እንደገባች። ግን ነጭ ወረቀት ጨርሳለች ስላለችኝ በጣም ተስፋ አድርጌ ነበር። የኢጃዛ ቤቷን ልጆች ካገኘናቸውና ነጭ ወረቀቷን ፎቶ አንስተው በቤት ውስጥ ታው ከሆነ ሆስፒታል ሄደችው ነጭ ወረቀቷን ፎቶ አንስተው ካመጡልን ኦልሬዲ ኤምባሲ የመጠየቅ ሙሉ ያ ቢኖርማ ያ ፖርሷ ውስጥ ቢኖር እንዴት ማንነቷ ሳይታወቅ ይቀራልኝ? ያውቁት ነበር እኮ ፖርሷ ላይ ምንም እሷን የሚገልጽ ነገር የለም። ዜግነቷ ራሱ እኮ አልተጻፈም እኮ ነው። ወረቀቱን ታነቢዋለሽ ምልክልሽን ማንነቷ ማይታወቅ ብለው ሁሉ ነው የተናገሩት እነሱ ማለት ነው። እዛ ላይ የጻፈ አሁን ማንነቷ ካልታወቀ ዜግነቷ ካልታወቀ ጠያቂ የለም ብለው ነው እውነት ቀብረዋት ቀበሯት። ዝም ብለው ደግሞ እንደዚህ አጣድፎ አይቀብሩም። የሆነ ነገር ካልፈለጉ ከውስጧ ንጹህ ነገር አግኝተው ኩላሊት የሆነ ነገር ወስደው ካልሆነ በስተቀር እንደዚህ አጣድፎ አይቀብሩም። ማንኛውም ሰው ሲሞት ሳውዲ ላይ ጠያቂ እስኪመጣ 6 ወር ይሰጣል ነው የሚለው ህጉ። ጠያቂ ከመጣና ከ6 ወር በፊት መንግስት ከቀበረበት መንግስትን የመጠየቅ መብት አለው። ገባሽ? እኔም ዶክተሮቹን ስጠይቃቸው እንዴት 14 ቀን ምናምን ስላቸው ማንነቷ ምን ጊዜ ላይ አልተመ 14 ቀን ቤተሰብ እስኪሰማ
ምን እስኪ 14 2 ሳምንት ብቻ ነው የጠበቅናት ነው ያሉት። መሞቷንም መቀበሩ አሁን በቤተሰብም አትፈርጅም ወይ? የፎቶ አስክሬን አላዩ ቢያንስ እሷ ናት የሞተችው ብለው ፎቶ አላነሱ። እነሱ አሁን እንዴት ይመኑ? ማመን አቃታቸው። እኔም ሆስፒታል ስም ሞተችበት የተባለው ሆስፒታል ስምም አለሽ አይደለ? አዎ አለኝ። ስለዚህ ቁጥርሽን አሁን ስልክ ቁጥርሽን ለመስዬ የሚል አማርኛ ጽሑፍ ይታይሻል ከላይ? ለስላኪላት በኢንቦክስ አሁን እና እኔ ዋትሳፕ ላይ ሀቢባ ነኝ እልሻለሁ በቮይስ ከዛ ሄርሜላን ደግሞ አስገቧት ፕሊስ ጋይስ። ኔትወርክ ነቅሏት ነው ኢትዮጵያ ውስጥ ስለምትኖር ልጇ ናት። ላክልኝ ቁጥርሽን ማሬ ያንቺ። እሺ ውዴ ቆይ ልልክልሽ። እሺ እንዴት ናችሁ ቤተሰቦች? ሰላም ናችሁ ወይ? ታብታብ አድርጎ ኮፕ ሊንክ አድርጎ ቁጭ ብላችሁ እየሰማችሁ ታብታብ አድርጎ ዶች ቆይ አስገባሻለሁ። ሄርሜላ እኔ ልውረድና በእኔ ቦታ አስገባሻለሁ። አይቼሻለሁ። አይቻታለሁ ጋይስ። አይቻታለሁ እኮ አልኳቸው ውዶቼ። እኔ ልውረድና አስገባታለሁ። የሀቡን ፕሮፋይል ኮፒ ሊንክ አድርጎ ውስጥ እየገባችሁ እሺ። እናትሽ ናት ሀኒ? እናትሽ ናት? አዎ። ማን ነው የእናቴ ናት? የእናትሽ ሙሉ ስም ማን ነው? ሀናን አለባቸው። የሀያት ስም ሙሉ አለባቸው ወርቁ። ሀናን አለባቸው ወርቁ። እሺ። የኢትዮጵያ መታወቂያ ወይም ፓስፖርት ኮፒ የቆየ አንቺ ጋር አለ? ቤተሰብ ጋር አለ? የለም፣ ረጅም ጊዜ ሆኗታል ከተለያየን ከኛ ጋር። ምን አልሽኝ? 15 ዓመታችን፣ ረጅም አመት ሆኗል። 15 ዓመታችን ነው ከእሷ ጋር ከተለያየን። እንዴ ሰሚራ ደግሞ 20 ዓመቷ ነው ሳውዲ ከመጣች ነው ያለችው። አዎ ከዛ በላይ ሆኗታል ከተለያየን እኮ 15 ዓመቷ ነው 20 ዓመቷ ሳውዲ ከሄደች። ከ15 ዓመት በላይ ይሆናታል። እኔ ልጅ ሁኜ ነው እንደዛ ነው ሄደችው። አንቺ ስንት ዓመትሽ ነው አሁን? አሁን እኔ 21። ስለዚህ አንቺ የስድስት ዓመት ልጅ ሆነሽ ነው ሄደችው። የስንት ዓመት ልጅ ሆነሽ ነው ሄደችው የተባልሽው? የሄደችው ከእኔ ጋር ከተለያየንማ በህፃን ሁኜ ነው። ግን አዲስ አበባ ስለነበረች እኔ የምኖረው ደግሞ ሌላ ሀገር ነበር። ከዛ ነው ተነስተ ሄደችው። ለዚህ አመቱ ራሱ አይታወቅም በትክክል። ከ15 ዓመት በላይ ሆኗታል ከሄደች። አዎ በትክክል 10 ምናምን ዓመት ይሆናታል ከዚህ ከመጣች። እንግዲህ ሰሚራ ያወራችሁ ዋነት ነው። ዝም ብላ ነበር ሰሚራ እንዳለ ያወራችሁ ኢንፎርሜሽን። 20 ዓመት እዚህ ሀገር እኔ እንጃ 20 ዓመት እዚህ 20 ዓመት ያልኩት አቡዬ ከነሱ ከተለየች 20 ዓመት አካባቢ ይሆናታል። አዲስ አበባ ያልሽኝ ማለት እሺ፣ ችግር የለውም። ከተለየች 20 ዓመት ሳውዲ ከገባች 20 ዓመት የዛሬ 20 ዓመት በባህር ሳውዲ መታለች ነው ያልሽኝ። እሺ ሄርሜላ ልጇ ነሽ እህቷ ነሽ? እኔ ልጇ ነኝ። እህቴ ብላን የለቀቀችው እህቷ ናት ልጇ አይደለችም እያሉኝ ነው ኮመንት ላይ። ለዛ ነው ለምን እህቴ
ለምን እህቴ ብለሽ ለቀቅሽ ታዲያ እናትሽን? እህቴም እናቴም ሁሉ ነገሬም ነበረች እኮ። ታዲያ እናት እህት አትባልማ። እናትሽ ከሆነች እናቴ ነው። ለምን እህቴ ብላ ትክክለኛ ኤምባሲ ልጠይቅ ስለሆነ ምንም አይነት ውሸት አልፈልግም። ሁሉ ነገር ትክክለኛ ኢንፎርሜሽን ነው የምፈልገው። ለዛ ነው። በእውነት እናቴ ናት። አቡዬ እህቴ ያለችበት ምክንያት ማለት ነው አብራት የእሷ የፈንትሽ እህት አሁን በቅርብ ሞታለች እና ከቅርብ ጊዜ አብራ ነው ፎቶውን የለጠፈችው ማለት ነው። እና ነፍሳችሁን ይማር ምናምን ብላ ነው የለጠፈችው እህቷ። ይቺ ደግሞ ሟች ደግሞ ለእሷ አክስት ናት እና አያት ናቸው ያሳደጋቻቸው እና ለዛ ነው ሟች አክስቷ ናት ወይስ እናቷ? እናቷ። ሌላ ደግሞ ሟች አለች እና አብራ ነው ፎቶቸውን የለቀቀችው ለዛ ነው። እና ያሳደገቻቸው አያት ስለሆነች ነው። እሺ የሄደችው በባህር ይሁን በፕሌን ታውቂያለሽ? መጀመሪያ ሌላ ሀገር ነበረች። ከዛ ነው ወደ ሳውዲ የገባችው ማለት ነው። ሌላ ሀገር የት? እኔ እንጃ የት እንደሆነ። ስለዚህ በባህር ይሁን በፕሌን አይታወቅም። ከነበረችበት ነው ወደ ሳውዲ የገባችው ወዳው ማለት ነው። ሱዳን ነው? የት ነው? እኔ የመን ምናምን መሰለኝ። ከየመን መስለኝ። የመን በምንድን ሄደችው? በፕሌን ነው። የመን ስትሄድ በፓስፖርት ምናምን መሰለኝ በህጋዊ ሆና ነው ሄደችው። ግራ ይገባል። ምን ብዬ እንደምጠይቅ ኤምባሲ ምንድን ነው የምላቸው? የመን ነበረች አሉ። አንዷ በባህር ነው የመጣችው ስላለች፣ አንዷ በጠለብ፣ አንዷ ልጇ የገዛ ልጇ ደግሞ ኦማን ነበረች መሰለኝ። ከዛ ወደ ሳውዲ አዱን ትክክለኛ ኢንፎርሜሽን እኔ ራሱ ግራ ገባኝ። ማለት አሁን እኔ በጭራሽ ሌላ ነገር አላውቅም። በጠለብ ምናምን እንደመጣች ጓደኛዋ እንዳመጣት ነበር የምናውቀው። ግን ዋናው ወደዚህ ሀገር ስገባ ነው አይደል የሚፈለገው? እዚህ ሀገር ስትገባ በፓስፖርት ከገባች በአሻራ ይገኛል። በፓስፖርት ከገባች ቤተሰቦቿ ፓስፖርት ኮፒዋ ካላቸው በፓስፖርቷ ፋይሏ ይገኛል። የገባችበት ዓመተ ምህረት ሁሉ ነገር ማንነቷን ማወቅ ይቻላል። ገባሽ? ገባኝ። ያ ነው ጉዳዩ። እሺ ያመጣት ሰው አመጣኝ ያለችውን ሰው ታውቂዋለሽ? የማርያም አላውቀውም። ማለት በጣም የቆየ ነው። እንደዚህ የሆነ ታይም ላይ ስናወራ እንደዛ ማለት ሴት ሆና እሷ ሰዎቿ ፈልገዋት እንዳመጧት ነበር የነገረችኝ። ያቺ ጓደኛዋ ፕሮሰሱን ጨርሳ እንዳመጧት ወደዚህ ማለት ነው። ከዛ ግን እንደጠፋች በቃ የዛሬ 15 ዓመት በፊት በባህር ትግባ በፕሌን አይታወቅም። ቤተሰቦቿ ሰው አልተገኘም። ስለዚህ ሀናን አለባቸው ወርቁ ትባላለች። የገዛ ልጇ ስሟ ሀናን አለባቸው ወርቁ እንደሆነ መስክራለች። አንቺ ደግሞ ያሉትን ወረቀቶች ምናምን ስትልኪልኝ እነሱን አያይዝ ኤምባሲ አይካሉ። አሁን አንቺ ላውራ። ማነው ስምሽ? የማርያምዬ መሰረት። እሺ ቮይስ ላደርግልሽ ነው። ዋትሳፕ ላይ ቁጥርሽ ደርሶኛል። እሺ ከዚህ በኋላ እንትና ምንም ሄርሜላ ምንም አትጠቅምም፣ ሰሚራም ምንም አታረጊም። እናንተ ውረዱና መሰረት ወይም የማርያም ኢጃዛ ቤት ሆስፒታል ያደረሰቻትን ልጅ ሆስፒታል አድርሳ ትታት ሄደችዋን ልጅ ትጠራትና እንጠይቃታለን። እሺ በቃ ሄሪ ለሽ ደውይላትና ትንጣ፣ ሸር አርጊላት በዋትሳፕ ማለት ነው። ከዛ እሷ ትንጣ። እሷም ኢጃዛ አብራት የነበረችው ልጅ ስለሆነች በደንብ ስለዚህ ጀምራለች ስለተባለው ወረቀትም እሷ የምታውቅ ይመስለኛል። እኔ ስለሱ አሁን እሺ ሀቡዬ አላህ ይስጥልኝ። እሺ ቴዋ አመሰግናለሁ።
ለማን ነበር እንትን ያለቻት? ለማን ነው ደውዬ ያልሽው መሰረት? ለዛች አብራት ኢጃዛ ቤት የነበረችው የለችም? ወደ ሆስፒታል ያስገባቻት ለእሷ ደውለሽ ነው ስልክ? አሁን ለእኔ አልደወልኩም። እሷ ሄርሜላም ስለምታውቃት ወደዚህ እንድታመጣ የሺ ነው ስወጣ። አዎ የሺ ነው። እሺ ሄርሜላ የሺን እንትን በያት። የሺን ደውይና ኮንታክት ታርጋት። አዎ በዋትሳፕ ትላክላትና ትንጣ። እሷ ወደ ሆስፒታልም የአስገባቻት ማለት ወደዛ የሰደረቻት ኢጃዛ ቤት እንድታርፍ ያደረገቻት የሺ ናትኝ። ስለዚህ የሺ ትምጣልና የሺ ሆስፒታል ነጭ ወረቀት ጨርሳ ከሆነ ተነግረናለች። የነጭ ወረቀቱ ፎቶ ካላት ትልክልኛለች። ያ በጣም ይረዳናል። የኢጃዛ ቤት ልጆች ደግሞ የሺ ከሟች ሀናን ጋር አንድ ኢጃዛ ቤት ነበሩ። ኢጃዛ ቤት ሀኒ በጊዜው ማለት የሺ ናት። በየሺ ነው የሄደችው ወደዛ እንጂ እራሷ አልነበራትም። ግን በፊትም ታውቀዋለች ያን ኢጃዛ ቤት። ከዛ ለመሄድ ሀሳቡን ምናምን ስላላት የመጣችው በእርግጥ ለመሄድ ነው ወደ ሀገሯ ማለት ነው። ከዛ ክራይ ማትክፈይ የእሱ አንድ ክፍል አለ የሺ ማለት ነው። ክራይ አትክፈይ እስከምትሄጅ ምናምን እዚህ ትሆኛለሽ ብላ ከዛ ነው ያስቀመጠቻት። ከሷ ክፍል የሺ ኢጃዛ ቤቷ አሳረፈቻት። የራሷ ክፍል ግን የሺ አልነበረችም። ስራ ቦታ ናት የሺ። በስልክ ነው የሚያወሩት። የሺ ደግሞ ስራ ቦታ ናተኝ። መጀመሪያ እንደውም ወደ ሪያድ ስትመጣ ሰውየው ዘግቶባተኝ ስለተኙ ከእሷ ጋር ረፈች ከስራ ቦታ ወደ ኢጃዛ ሲነሱ ላከቻት። ግን እሷ አልወጣችም። ከዛ ከሳምንት በኋላ ይሻለኛል ደህና ሲሆን የሆነ ደም የሚተካልሽ ነገር ውሰጅ ብለውኛል። እሱን እየወሰድኩ ነው። ሲሻለኝ ከሳምንት በኋላ መተሽ እቃ ምናምን ታጋዥኛለሽ ወደ ኢትዮጵያ ይዞ የሚሄድ ብላ ሁሉ አለችኝ እንጂ አልወጣችም ያቺ ማለት ነው። ከዛ በጣም ሲያማት ነው የኢጃዛው ባለቤት በጣም ደክማለይ፣ አሁኑኑ መተሽ ውሰጂ፣ እኔ ጦስ ውስጥ መግባት አልፈልግም ምናምን ብሎ ልጅቷን ሀኒን ይዟት ወደ እሷ ሄደ ማለት ነው። ወደ ስራ ቦታዋ ወደ የሺ ስራ ቦታ ይዟት ሄደ። አዎ የሺ ስራ ቦታ ስትሄድ በዛው መኪና ይዛት ሄደች ወደ ሆስፒታል። እንደው በዛው መኪና ወደው አልወሰደቻትም። ሴትዮዋ አልፈላል የሚባል ሆስፒታል ትሰራለች። ከዛ ነው ይዛት የገባች ሴትዮዋ ከምሰራባት ማለት ነው። ከዛ እነሱ ደክማለች፣ አሁኑኑ ወደ ሌላ ውሰጃት፣ ወደ ሽሜሲ ደም ይተኩላት፣ አሁኑኑ ደም ማግኘት አለባት ብለው ሲሏተኝ፣ ከዛ እሷ ደግሞ ወደዛ መሄድ አትችልም። ሴትዮዋ ደግሞ ነይ ስራ ግቢ እያለቻት ስጨቀጭቃተኝ ቀጥታ ሀኒ ለምታውቀው ሰው ለሌላ ሰው ደወለኝ እና ያ ሰው ደግሞ ወደ እኔ ይዘሻት ነኝ ብሎ ወስዳ አደረሰች እና ለዛ ሰው እየሰጠችው ያ ሰውዬ ወደ ቤት ሊወስዳት ሲል ሀኒ ሐኪም ቤት አስገባኝ አለችው። ሐኪም ቤት ገባች። ከዛ ሞተች ነው የተባለው። ይህን ከርታታ ኢጃዛ ቤት ሳይኖራት እንደ ሰው ሳትደሰት በጣም አትታካም። ቡይ ሚንበር ሊሆን እምቢ አለኝ። አንዳንዴ እንዲህ ነው እኮ ማሬ፣ በጣም ይገርማል። ግን ደም እየተባለች ደም ሳይሰጣት ሄደች። ደም ችላ ብላ ብታይ ሁሎችም ሶስቶችም ዶክተሮች አሏት ደም ነው በቃ ደም አሁኑኑ ማግኘት አለባት። ምክንያቱም 3 ዓመት የሰራችበት ቤት በነገርሽ ላይ ምንም ምግብ አልነበረውም። ሀታ ውሃ ራሷ አይሰጧትም ነበር። ግን በቃ ሊሄድ ነው ምናምን እያለች ችላ ብለው ቁጭ አለች። ማናት? ቢታንያ ጋይስ ሰላም ሀቡዬ ሰላም ብያለሁ። የሺ ናት እሷ ናት ታውራ። እሺ የሺዬ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለን። የሺ ሀናን በትክክል ስሟ ሀና ነው ወይስ ሀናን? ግራ ገባኝ። ሀናን የሙስሊም ስም መሰለኝ። እሷ ደግሞ ሀናን አለባቸው ወርቁ ከሆነ አለባቸው ወርቁ የኦርቶዶክስ የክርስቲያን ስም ስለሆነ ስለዚህ ስሟ ወይ ሀና ነው የሚሆነው። እኔ እንግዲህ ሀና በምለው ነው የማውቀው። እኛ የምናውቃት ሀና ነው።
ነገር ግን ማንኛውም ሀበሻ አረብ ቤት ሲገባ ስማቸው አልያዝ ሲል ሀናን ነው የምትላቸው እነሱ ማለት ነው። በጣም ጥሩ። ታዲያ ሀናን ብላ የገዛ ልጇ ሄርሜላ ለምንድን ነው ሀናን ያለችኝ? ሀናን አለባቸው ወርቁ ለምን አለችኝ? ያው እኛ የምናውቃት ሀና ነው እንግዲህ እንጂ ሀና ነው እኔ ራሱ ምላት። ግን ያኔ አለ አይደል ሰው ዝም ብለሽ እንደመጣልሽ ነው እንግዲህ ሀኒ ወደ ሀና ቀይረው ይሆናል። እኛ አሁን ሀኒ ነው እንጂ ሀና ክርስቲያን ሙስሊም አይደለችም። ክርስቲያን ናት አይደል? አይ ክርስቲያን ናት። ስለዚህ ሀና ክርስቲያን ሰርዘዋለሁ። ሀና እሺ። የሺ አንቺና ሀና እንዴት ነው የተዋወቃችሁት ውዴ? እኔና ሀና 3 አመት ይሆነናል ከተዋወቅን። እኔ ተከራይቼ የምኖርበት ቤት የሀና ጓደኛ አዚዛ የምትባል ተከራይታ ትኖር ነበረ። ማለት ያው በጀማዓ ስለሆነ ተከራይተን የምንኖረው ማለት ነው። ነገር ግን እኔ ያው በተከራይተን በምንኖር ውስጥ አንድ ክላስ አለ። እሱን እየ ነው ለብቼ ከእህቶቼ ጋር ከጓደኞቼ ጋር የምኖረው ማለት ነው። ግን እንደ አንድ ሹጋ ነው የያዝነው። ማህበራዊ ህይወታችን አብረን ነው የምንበለው፣ አብረን ነው የምንጠጣው ምናምን። ግን ያው አንዳንድ ነገሮች ረፍት ሲያስፈልግ ክላስዬ ለብቻዬ ነው እኔ የምኖረው ከእህቶቼ ጋር። አጋጣሚ አዚዛ ጋር መጥታ እዛን የተዋወቅነው ከሀኒ ጋር ማለት ነው። ከዛ እንደተዋወቅን ትንሽ እኔ አንድ 4 ቀን 5 ቀን ነው 4 ቀን ሳይሆን 3 ቀን ኢጃዛ ሐሙስ ወጥቼን የቅዳሜ ነው የምመለሰው። በዛች ቅጽበት ነው የተዋወቅነው እኔና ሀኒ እና የዛን ሰዓት ከአዚዛም ጋር አዚዛም ልጅ አላት ወልዳ ቤት ተቀምጣለች። አዚዛ ማለት አዚዛ ልብስ ነጋዴዋ ናት። ልብስ ነጋዴዋ ኖ ሌላ ናት እሱ አይደለችም። ማለት እንዴት ተዋወቃችሁ ስትይኝ ነው መሰረቱን ልነግርሽ የፈለኩት። እኔም ከመሰረቱ ነው መስማት የፈለኩት። አመሰግናለሁ። አዎ ከዛ በዛ አጋጣሚ ተዋወቅን። እኔ ወደ ስራ የመጣሁኝ እነሱ እዛው ናቸው። ስልክ ቁጥር ተቀያይረን ነበረ እየተደዋወልን። ልጅቷ ሳቂታ ናት። ተሰው በጣም ትግባባለች። እንደ አጋጣሚ ሆኖ በዛ ነው የተግባባ ነው። ከዛ በኋላ ይቺ ከአዚዛ ጋር ጓደኛዬ ስለሆነች ከእሷም ጋር እያወራን የበለጠ ከሀኒ ጋር በጣም እንትን እያለች እሷ ወደ ገጠር አጋጣሚ ስራ ሄዳ ነበረ። በዛ ነው የተዋወቅ ነው። ትውውቃችን እስከዛ ነው። ግን በጣም እኔም ጓደኛ ልታረገኝ ያኔ ይወራ አላውቅም እንጂ በጣም ጓደኛ ልታረገኝ የፈለገችው ስራ፣ ማንኛውም ሰው ስራ ሲጠፋ ሁሉም እርስ በርሳችን አወቅሽውም አላወቅሽውም የምንደጋገፍ ነገር አለ። ከዛ አንጻር ኢጃዛ ቤት ተቀምጣ ለመዋጮ ምናምን እንትን ብሏት ነበር። እኔ ደግሞ ስራ ላይ ነኝ እና እኔ አንድ ቀን ነው ያወቀችኝ። ነገር ግን ማለት ይኸው ስለተቸገረች የሚያዋጣውን ወደ ሀገር ምናምን ብር ስለምልክ አጋጣሚ እጇ ላይ የለም ብር እና የሽዬ ብር በጣም ይቸግሮኛል 500 ሪያል ስጭኝ እና እኔ ስሰራ ሰጥሻለሁ አለችኝ። እኔ ዛን ሰዓት እየሰራው ስለሆነ በድንገትም ነው ያወቅኳት። ግን አዚዛን ስለማውቃት ችግር የለውም ሀኒ እኔ እየሰራው ነው አንቺ ሰርተሽ ትሰጭኛለሽ ነው ውሰጂ ስላት በሰዋክ ላኪሊ ብላ 500 ሪያል ላኩላት ማለት ነው። ከዛ ወዲህ ነው በጣም አጥብቃ ጓደኛ ያደረገችኝ። እሷ ትደውልልኛለች እኔም እደውልላታለሁ። ከዛ ወዲያ በዛሽ ቅጽበት ነው የተዋወቅነው። ወደዛው ገጠር ወጣች። ገጠር ወጣ ስትመጣ ነው ደግሞ መልሰን የተገናኘን። ያለው ነገር ይሄ ነው። እሺ ስለዚህ አሁን ነጭ ወረቀት አውጥታለች ከኤምባሲ ጨርሳ። ነጭ ወረቀት የምን ነጭ ወረቀት? ወደ ሀገር ቤት መግቢያ ሳይታሰሩ ለመግባት ሊሴ ፓሲ ነጭ ወረቀት የኤምባሲ ወረቀት ጨርሳለች ለመሄድ ሀገር ቤት። ገና መቼ ኤምባሲ ምንም አልሄደችም። ከዛ በኋላ ያለውን ነገር እነግርሻለሁ። ማለት ተጠየቅሽኝ። ከዛ ከገጠር ከገጠር ስትመጣ ያለው ነው። ኦኬ ስለዚህ ትውውቃችሁ በደንብ ያው እዛ ገጠር ጓደኝነታችሁ ገብቶናል። አሁን ከታመመችበት እና ከገጠር ወደ ሪያድ ከመጣችበት ጀምሪ። እዚህ ከገጠር ስትወጣ ያው መሲም ታውቃለች የማርያም የምትለው እሷ የበለጠ ከእኔ የበለጠ ማንኛውንም ነገር የምታውቀው ጓደኝነታቸው ምናምን በጣም የጠበቀው ጓደኛ እሷ መሲ ናት የማርያም ማለት ነው። ምክንያቱም እኔ የ3 አመት ነው የዛሽ ቅጽበት አወኳት። ገጠር ሄደች። ከዛ በኋላ ነው በስልክ ነው እንጂ ከነሱ ጋር ግን ክፉንም ደጉንም ምናምን እኛ እዛ ከመገናኘታችን በፊት ብዙ ነገሮች አሳልፈዋል ከመሲ ጋር።
ልቀጥል? እሺ እናቴ ቀጥይ አሁን። እና የበለጠ መሰረቱን የሚተዋወቁት ከመሲ ጋ ነው። ከዛ ገጠር ሆና ያው ከማንኛውም የምንደዋወለው ትደውልልኛለች፣ ጓደኛዬ ናት፣ እሷም ታወራኛለች፣ እኔም አወራታለሁ። የበለጠ በስልክ ተቀራረብም ማለት ነው። እና ሁሌ ያመኛል ትላለች። እዛ ደግሞ የምትሰራበት ሰዎች በጣም መጥፎ ናቸው። በጣም ማለት ያው ገጠር ነው። እንደ ማንኛውም ሰው መጥታ በታክሲ ይዛ መውጣት አትችልም፣ ገጠር ስለሄደች ማለት ነው። እነሱ በሰዋ ካምጥተዋት ነው እንደገና ደግሞ ወይንም እሷ ራሷ ጠልባ፣ ግን መምጣት አልፈለገችም። እዛ ስራዋ ላይ የፈለገ ብትጎዳም ትንሽ ሰርቼ ወደ ሀገር ይገባለሁ፣ ልጅም ወንድ ልጅ አለኝ ማሳድጋለሁ ስለምትል እዛ ያለውን ነገር ያን የቤተሰቦቿን ናፍቃለች። ከቆየች መሰለኝ ከወጣች ከሀገር እና ትንሽ እዚህ ከተማ ብትመጣ ስራ የለም፣ መቀመጥ አለ፣ ማጣት አለ። እዛው ስሬ ላይ ትንሽ ሰርቼ ወደ ሀገር ይገባለሁ። በዛ የተነሳ በጣም ስራው ላይ እየተጎዳች እየሰራች ነበር እና ያማት ነበር። ቢያንስ አመት ሆናት ያመኛል ስትል ማለት ነው። ከዛ በፊት ጤና ሆና እየሰራ ነበር። ግን እንደ ማንኛውም ሰው ስናወራ 1 አመት ሆናት እያመመኝ ነው የሽዬ ትለኛለች። እኔ ደግሞ ነይ ወደ ከተማ ነይ እና ተከፈተ ድረስ እዚህ ሀገር ሊስ ኤምባሲ አውጥታ ነጭ ወረቀት አውጥታ ወደ ሀገር የሚገባው አሁን 3 ወሩ ኦር 2 ወሩ ነው ቢሆን የተከፈተው። ዝግ ነበር ሳውዲ ላይ ማለት ነው። ነይ እና ትገቢያለሽ ስላት እሱ አትፈልግም መምጣት እዚህ። ምክንያቱም ስራ ስታጣት መቀመጥ አለ፣ ማጣት አለ። ያንን ነገር እሷ ስለማትፈልግ የግድ እያመመት እዛ ስራ ላይ ጠንክራ እየሰራች ነበር። ግን በጣም ማለት እንደዚህ መድከሟን ራሱ እኔ ይህን ያክል እንትን አለል ማሞኛል ነው እንጂ የምትለኝ ይህን ያክል የታመመች አልመሰለኝም። ያው በስልክ ስለሆነ ማለት ነው። በቪዲዮም ስናወራ ሰውነቷ ደህና ነው። ግን ያው የሰው ልጅ ሰውነቱ ጥሩ ስለሆነ ብቻ ውስጡ ጤነኛ ነው ማለት አይቻልም፣ ከላይ ከእይታ ማለት ነው። እና በዛ ነው እኔ እንትን ያልኩት። መጨረሻ ላይ በጣም ሲደክማት አሁን ልትመጣ አካባቢ አረቦቹ ይዘዋት ሄዱ ሐኪም ቤት መሰለኝ። ከዛ ምን አሉሽ ምናምን ስላት አይ ደህና ነኝ ምንም አይደለም አልነገረችኝም። ይሄን እንደዚህ ያዞራታል፣ ልቧን ይደክማታል ምናምን ይሄንን በማንቀዝ ዝም ትነግረኝ ነበረ ስታወራኝ ማለት ነው። እነዛም አረቦች ትኝት ስትልባቸው 5 ቀን ስተኛ ልሂድ እስከዛሬ ጤና ሆና ልሂድ ስትላቸው አያስከዷትም ነበር። ቆይ ትንሽ ደሞዝ ይደራረብባታል። የ2 ወር የ3 ወር እንኳን አይደለም ይይዙባት፣ በጣም ያኔ 5 ወር 6 ወር ይይዙባታል። እንደዚህ አልሰጡኝም። ቆይ ስትል ስትሰራ ብሯንም ስትጠብቅ አጋጣሚ የቀረም ብር አለ መሰለኝ ይዛ በጣም ሲያማት የያዘችውን ይዛ ወደ ከተማ መጣች ማለት ነው። አሁን እዚህ ጋር ከኔ ጋር እኔ ጋር ልታርፍ የቻለችው በአማን ቀን ጓደኞቿ ጋር ስታወራ አጋጣሚ ያው አልመለሱላትም። ወደ እኔም ጋር አርፋ ሊስ ኤምባሲ አውጥታ እኔ ክፍል ስላለ ለብቻው እዛ አርፋ ሊስ ኤምባሲ አውጥታ ወረቀት ምናምን ወደ ሀገር ለመግባት እንትን ስለምትል እኔ ደግሞ እዚህ ከመጣች ለ15 ቀን ሆረ ለ20 ቀን መክፈል የለባትም 600 ኦር 800 ልከፍል ትችላለች። እንደ ጓደኛ ልተባበራት ማለት ነው። እና እኔ ጋር ታርፊና ትሄጃለሽ አልኳት። እኔ በጣም እንደዚህ መታመሟን ይሄን ያክል አላቅም። ሐኪም ቤት ሄዳለች እንደዚህ ለክፉ ነገር ይሰጣታል ብዬ በጭራሽ አስቤውም አላቅም። ከዛ ዲሴምበር 31 ቀን አርብ ቀን መጣች። አረቧ ሰዋክ ጠልባላት በእሷ ከገጠር ወደዚህ ላከቻት ማለት ነው። ላከቻትና እኔ ስራ ቦታ ያረፍኩ ዲሴምበር 30 እኮ አልደረሰም ገና። ዛሬ ዲሴምበር 26 ነው። ኖ ያለፈውን እኮ ነው ዲሴምበር ኦክቶበር 30 ያለፈውን 31 ነው የመጣችው። ኦክቶበር 31 አዎ ኦክቶበር 31 አርብ ቀን ነው መጣችና እዚህ ያው ሐኪም ቤት ዝግ ነው የመንግስት። እንደገና ደግሞ አንዳንድ ይሄን ያክል ብዙም አይደለም ሳኡዲ ላይ